አንዳንዱ ጸሎታችን ሁሉ የማይረባ ይሆናል። እንዲው እግዚአብሔር ወይ እንዲው ደርሰን ጥግብ አድርጎን እንዲው እግሬን ስበረው እንዲው ወይ መድኃኒዓለም እንዲው በቃ እንዲው አይኔን እንዲው አጥፋው ይሄን ከማይ እንዲው በሽታ ስጠኝ እባክህ። ታው ጎበዝ እማችለውን አንለምን። እንዲው ቅዱሳን እነ ቅዱስ ኤፍሬም ነው ጌታዬ በሽታ ሳሰጠኝ ዓመት ሞላ ቢሉ ያምርባቸዋል። የማይሆንልንን ነገር ይሄን አርግ አምጣ አፍ ይሄን ሁሉ አፍ ነው የሚያመጣው። ፈጥኖ መሳል አይገባም። ፈጥኖ መሳል ሶበ ተሐውር ውስተ ቤተ እግዚአብሔር እትጎጉ በአፉከ ወደ እግዚአብሔር ቤት በሄድክ ጊዜ በአፍህ አትቸኩል ይላል መጽሐፈ መክብብ ምዕራፍ 5 ቁጥር 1 ላይ። ወደ እግዚአብሔር ቤት በሄድክ ጊዜ በአፍህ አትቸኩል፣ ፈጥነህም አትሳል። እግዚአብሔር በሰማይ አንተም በምድር ነህና ፈጥነህ አትሳል። ካፍህ የወጣውን ስለት እግዚአብሔር ተግቶ ይፈልገዋል። በእግዚአብሔር መላእክት ላይ ኃጢአት አለባቸው አትበል ይላል። ቤተ ክርስቲያን ውስጥ ሄዶም ተረጋግቶ መቀመጥ እንጂ እንዲህ ነው እንዲያ ነው እንደዚህ ነው እንደዚህ አይባልም። አላ ቅረብ ለሰሚያ ትምህርቶሙ ለጠቢባን። ወደ እግዚአብሔር ቤት ስትሄድ እግረ ልቡናህን ጠብቀህ የመምህራንን ቃል ለመስማት ተዘጋጅተህ ተቀመጥ እንጂ አፍህ አይቸኩል። ለመናገር አትቸኩል።